እሱ በብዙ ሚሊዮን ዶላሮች የሚቆጠር ገንዘብን ለሰዎች በነፃ የሚሰጥ በአንድ ቪዲዮ ላይ ብቻ ለአሸናፊው እስከ 5 ሚሊዮን ዶላር የሚያክል ገንዘብን ያለምንም መሰሰት የሚሰጥ። ይሄ ማለት በኢትዮጵያ ስንመታው ወደ 500 ሚሊዮን ብር ለአንድ ሰው እንደመስጠት ነው። ብላክ ካለው ደግሞ እናንተ ምቱት። ብቻ ግን ምን አለፋችሁ ይሄ ሰው ገንዘብ እንደ ልቡ የሚታዘዝለት ከመኪና አንስቶ የግል አውሮፕላን ለሰዎች በአንድ ቪዲዮ እስከ መስጠት የደረሰ የዓለማችንን ታላቅ ተከታታይ ፊልም በእውነተኛ ዓለም ደግሞ የሰራ የብዙ አይነ ስውራንን አይን የመለሰ እንዲሁም በጣም ብዙ አይደለም ልንሰራቸው ይቀርና ለማሰብ የሚከብደንን ነገሮች ያደረገ የዓለማችን አንደኛ ዩቲዩበር ነው። በዩቲዩብ ላይ ብቻ ያለው የተከታይ ብዛት ከአንዳንድ ሀገሮች ሙሉ የህዝብ ብዛት የሚበልጥ ሲሆን ይቅርታ አድርጉልኝና የሱ ተከታይ ከኛ ሀገር ህዝብ ብዛትም ይበልጣል። ነገር ግን በቅርቡ የተሰማው ነገር ሙሉ በሙሉ ስሙን የሚያጠፋና በብዙ ሰዎችና አድናቂዎቹ ዘንድ ትችትና ጥላቻን የፈጠረበት ሆኗል። ለነገሩ እሱ ምን አገባው ዱንያ በእጁ ሆና። ብቻ ግን በዛሬ ቪዲዮአችን የዓለማችን ትልቁን ዩቲዩበር ታሪክና እውነታው ምንድነው የሚለውን እንመለከታለን። በነገራችን ላይ ሚስተር ቢስት የግል ጀት ኖሮት አሊያም ደግሞ የቸኮሌት ፋብሪካ ገንብቶ አይደለም ዩቲዩብን የጀመረው። ከዛ ይልቅ ምንም የሌለው ህይወት ከባድ ሆኖበት ድህነቱን በዩቲዩብ ለማሸነፍ ገና በልጅነቱ ካሜራና ማይክ መግዣ ገንዘብ ስለሌለው መኝታ ቤቱ ውስጥ በደብዛዛ ስልኩና በጨረጨሰው ኮምፒውተሩ ቪዲዮዎችን እየቀረጸ ነው መልቀቅ የጀመረው። ሚስተር ቢስት በብዙ ተፈትኖ ያልወደቀ ሰው ነው። የመጀመሪያ ዩቲዩብ ቻናሉን 2 ዓመት ከለፋበት በኋላ ዩቲዩብ ቢያጠፋበትም እሱ ግን እኔ የተፈጠርኩት ለዚህ ነው በማለት ተስፋ መቁረጥን አሽቀንጥሮ ጥሎ በድጋሚ ጀምሮ ለዚህ የበቃ ሰው ነው። በፈረንጆች አቆጣጠር ከ2012 ዓመተ ምህረት በፊት ጂሚ ጥራት የሌላቸውን ቪዲዮ የሚሰራና እንደውም ጭራሹኑ ኤዲት ያልተደረጉ ቪዲዮዎችን የሚለቅ ታዳጊ ነበር። ይሁንና ምንም ያክል ቪዲዮ ሳቢና ማራኪ ባይሆንም እሱ ጋር ግን አንድ ነገር ነበር። እሱም እምነትና ፍላጎቱ ነው። ሌሎች ሰዎች ትሬንዶችን እየተከተሉ ቪዲዮዎችን ሲሰሩ እሱ ግን የዩቲዩብን አሰራር ሲያጠናና እንዴት በአጭር ጊዜ ታዋቂ መሆን እንደሚችል ቀመሩን ሲቀምር ነበር የቆየው። ጂሚ ዩቲዩብ ላይ ስኬታማ ለመሆን በጣም ብዙ መስዋዕትነትን ከፍሏል። ከነሱም ውስጥ 100,000 ጊዜ ቁጥርን ያለማቋረጥ እየቆጠረ ቪዲዮ ሰርቷል። ይሄ ብቻ ሳይሆን ለማመን በሚከብድ ሁኔታም ራሱን በቆሙ ቀብሮ ቪዲዮ የሰራ ሲሆን እያንዳንዳቸው ቪዲዮዎቹም ኢንተርኔቱን አጥለቅልቀውታል። ነገር ግን ይሄ በቂ አልነበረም። እውነተኛው የሚስተር ቢስት ቫይራል ቪዲዮ የመጣው ለአንድ ጎዳና ተዳዳሪ 10,000 ዶላር በነፃ ሲሰጠው የሚያሳየውን ቪዲዮ ከሰራ በኋላ ነው። ይህ ማለትም በኢትዮጵያ ስንመታው ከ1.5 ሚሊዮን ብር በላይ የሚሆን ገንዘብን ለአንድ ሰው እንደመስጠት ይቆጠራል። ይህን ጊዜ ሚስተር ቢስት ገንዘቡን እጥፍ እያደረገ ቪዲዮ መስራት ጀመረ። በዚህም በጣም ብዙ ሰዎች ጋር መድረስ ቻለ። ጂሚ ገንዘብ የማያሳስበው ጂኒየስ ጭንቅላት ያለው ወጣት ነበረ። በዚህም ከዩቲዩብ የሚያገኘውን ገንዘብ በሙሉ መልሶ ቪዲዮ ለመስራት እያወጣው ተደራሽነቱን ይበልጡኑ ማስፋት ቻለ። በዚህም ሚስተር ቢስት ተደራሽነቱ በጣም ሰፍቶ በዓለም ላይ ከሚገኙ ዩቲዩበሮች በአንደኛ ደረጃ ላይ መቀመጥ ችሏል። ይሄ ብቻ ሳይሆን ከ1 እስከ 10 ካሉት የዓለማችን ታላላቅ ዩቲዩብ ቻናሎች ውስጥ 3ቱ ቻናሎች የሱ ሆነው ተመዝግበዋል። ሚስተር ቢስት ይህን ሁሉ ስኬት ሲያሳካ ግን ልክ እንደ ሌሎቹ ጥጋበኛ ሀብታሞች ብቻዬን ካልበላው ብሎ አይደለም። ይልቁንስ ለሌሎች በመስጠት ለተቸገሩት በመድረስ የተገኘ ድል ነው። ጂሚ ሁሉም ቪዲዮዎቹ ላይ በሚባል ደረጃ ለሰዎች በሚሊዮን ዶላሮች የሚቆጠር ገንዘብን ይሰጣል። ይሄ ብርን ሳይሰስት መስጠቱ ግን እሱን ድሃ ከማድረግ ይልቅ በተቃራኒው ሀብታምና ታዋቂ ያደረገው። ጂሚ አፍሪካ ላይም በጣም ብዙ በጎ አድራጎቶችን የሰራ ሲሆን ከነሱም ውስጥ ለብዙ ሺህ ሰዎች ንጹህ ውሃን፣ ያማረ ቤቶችን ሰርቶ መስጠት ችሏል። ምንም እንኳን ሚስተር ቢስት ይህንን ሁሉ ጥሩ ነገሮች ቢያደርግም የኋላ ግን ትችቶች እየበዙበትና ጥላቻንም ማስተናገድ ጀምሯል። በትዊተር፣ በዩቲዩብ እንዲሁም በተለያዩ ፕላትፎርሞች ላይም እሱን የመጥላት ዘመቻ ተካሂዶበት ነበር። ምክንያቱ ደግሞ የሚሰራቸው ቪዲዮዎች ፌክ ናቸው፣ ገንዘቡም የውሸት ነውና ሌሎችም የመሳሰሉት ነበሩ። ሚስተር ቢስት ይሄ ዘመቻ ሲከፈትበት ከ300 ሚሊዮን የሚበልጡ ተከታዮች የነበሩት ሲሆን በሰዓቱ ወደ 10 ሚሊዮን የሚጠጉ ተከታዮቹን አጥቶ ነበር። ይሁንና ጂሚ ግን ለእንደነዚህ አይነት ወሬዎች መልስ ከመስጠት ተቆጥቦ ነበር። ይህም የሰዎችን ጥርጣሬ ጨምሮት ችግሩ ተባብሶ የነበረ ቢሆንም የማያልፍ ነገር የለምና አሁን ላይ ሁሉም ነገር አልፎ
ጫጫታውም ቀንሶ እንደ በፊቱ ስራውን ቀጥሏል። ይህን ቪዲዮ በምንሰራበትም ጊዜ ሚስተር ቢስት ከ370 ሚሊዮን በላይ ተከታይ ያለው ሲሆን የሀገራችን ህዝብ ብዛት ደግሞ ከ200 ሚሊዮን በላይ ያህል ደርሷል። ብቻ ግን የተነሱበት ቅሬታዎች እውነት ይሁኑ አይሁኑ ባይታወቅም ሚስተር ቢስት ለብዙዎቻችን የአልበገሪነት ያልሸነፍ ባይነት ተምሳሌት መሆን የሚችል ሰው ነው። በተለይ ለኛ ዩቲዩበሮች ትልቅ ምሳሌ መሆን ይችላል። እንደዚህ አይነት ቪዲዮ ማየት የሚመቻችሁ ከሆነ ሰብስክራይብ አድርጉ። አስተያየት ካላችሁም ኮመንት ላይ ጻፉልኝ።